መጽሐፈ ዕዝራ ምዕራፍ 7። ከዚህም ነገር በኋላ በፋርስ ንጉስ በአርጤክስስ መንግስት ዕዝራ የሰራያ ልጅ የአዛርያስ ልጅ የኬልቅያስ ልጅ የሰሎም ልጅ የሳዶቅ ልጅ የአኪጦብ ልጅ የአማርያ ልጅ የአዛርያስ ልጅ የመራዮት ልጅ የዘራእያ ልጅ የኦዚ ልጅ የቡቂ ልጅ የአቢሱ ልጅ የፊናስ ልጅ የአልዓዛር ልጅ የታላቁ ካህን የአሮን ልጅ ይህ ዕዝራ ከባቢሎን ወጣ። የእስራኤልም አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጻፊ ነበረ። የአምላኩም የእግዚአብሔር እጅ በእርሱ ላይ ነበረችና ንጉሱ የሻውን ሁሉ ሰጠው። ከእስራኤልም ልጆች ከካህናቱም ከሌዋውያኑም ከመዘምራኑም ከበረኞቹም ከናታኒምም በንጉሱ በአርጤክስስ በሰባተኛው ዓመት አያሌዎች ወደ ኢየሩሳሌም ወጡ። በንጉሱም በሰባተኛው ዓመት በአምስተኛው ወር ወደ ኢየሩሳሌም ደረሰ። በመጀመሪያውም ወር በአንደኛው ቀን ከባቢሎን ሊወጣ ጀመረ። መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በአምስተኛው ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበረ። ንጉሡም አርጤክስስ የእግዚአብሔርን ትእዛዝ ቃልና ለእስራኤል የሆነውን ሥርዓት ይጽፍ ለነበረው ለጸሐፊው ለካህኑ ለዕዝራ የሰጠው የደብዳቤው ግልባጭ ይህ ነው። ከንጉሠ ነገሥታት ከአርጤክስስ ለሰማይ አምላክ ሕግ ጸሐፊ ለካህኑ ለዕዝራ ሙሉ ሰላም ይሁን። በመንግስቴ ውስጥ ካሉ ከእስራኤል ሕዝብ ከካህናቱም ከሌዋውያኑም ወደ ኢየሩሳሌም ይሄድ ዘንድ የሚወድድ ሁሉ ከአንተ ጋር እንዲሄድ አዝዣለሁ። በእጅ እንዳለችው እንደ አምላክ ሕግ ይሁዳንና ኢየሩሳሌምን ትጎበኝ ዘንድ ንጉሱና አማካሪዎቹ መኖሪያው በኢየሩሳሌም ለሆነው ለእስራኤል አምላክ በፈቃዳቸው ያቀረቡትን ብርና ወርቅ በባቢሎንም አውራጃ ሁሉ የምታገኘውን ብርና ወርቅ ሁሉ ሕዝቡና ካህናቱ በኢየሩሳሌም ላለው ለአምላካቸው ቤት በፈቃዳቸው የሚያቀርቡትን ትወስድ ዘንድ በንጉሱና በሰባቱ አማካሪዎች ተልከሃልና፣ ስለዚህ በዚህ ገንዘብ ወይፈኖችንና አውራ በጎችን ጠቦቶችንም የእህላቸውንና የመጠጣቸውን ቁርባን ተግተህ ግዛ። በኢየሩሳሌምም ባለው በአምላካችሁ ቤት መሠዊያ ላይ አቅርባቸው። ከቀረውን ብርና ወርቅ አንተና ወንድሞች ለማድረግ ደስ የሚያሰኛችሁን ነገር እንደ አምላካችሁ ፈቃድ አድርጉ። ስለ አምላክህን ቤት አገልግሎት የተሰጠህን ዕቃ በኢየሩሳሌም አምላክ ፊት አሳልፈ ስጥ። ከዚህም በላይ ለማውጣት የሚያስፈልግህን ለአምላክ ቤት የሚያሻውን ነገር ከንጉሱ ቤተ መዛግብት አውጣ። እኔም ንጉሱ አርጤክስስ በወንዝ ማዶ ላሉት በጅሮንዶች ሁሉ ይህን ትእዛዝ ሰጥቻለሁ። የሰማይ አምላክ ሕግ ጸሐፊ ካህኑ ዕዝራ እናንተ የሚፈልገውን ሁሉ አዘጋጁለት። እስከ 100 መክሊት ብርም ቢሆን እስከ 100 የቆሬስ መስፈሪያ ስንዴ፣ እስከ 100 የባዶስ መስፈሪያ የወይን ጠጅ፣ እስከ 100 የባዶስ መስፈሪያ ዘይት ቢሆን ጨውም ያለ ልክ ቢሆን ስጡ። በንጉሱና በልጆቹ መንግስት ላይ ቁጣ እንዳይሆን የሰማይ አምላክ ያዘዘው ሁሉ ለሰማይ አምላክ ቤት በሙሉ ይደረግ። ደግሞም በካህናቱና በሌዋውያን በመዘምራኑም በበረኞቹም በናታኒምም በዚህም በእግዚአብሔር ቤት በሚሰሩ አገልጋዮች ላይ ግብርና ቀረጥ መጥንም እንዳይጥል ብለን እናስታውቃቸዋለን። አንተም ዕዝራ በእጅ እንዳለው እንደ አምላክ ጥበብ መጠን በወንዝ ማዶ ባሉ ሕዝብ ሁሉ የአምላክን ሕግ በሚያውቁ ሁሉ ላይ ይፈርዱ ዘንድ ዳኞችንና ፈራጆች አስነሳ። የማያውቁትንም አስተምሯቸው። የአምላክንም ሕግ የንጉሱንም ሕግ በማያደርግ ሁሉ ላይ ሞት ወይም ስደት ወይም ገንዘብ መወረስ ወይም ግዞት በፍጥነት ይፈረድበት። በኢየሩሳሌም ያለው የእግዚአብሔር ቤት ያሳምር ዘንድ እንደዚህ ያለውን ነገር በንጉሱ ልብ ያኖረ በንጉሱም አማካሪዎቹም በንጉሱም ኃያላን አለቆች ሁሉ ፊት ምሕረቱን ወደ እኔ የላከ የአባቶቻችን አምላክ እግዚአብሔር ይባረክ። እኔም በላይ ባለችው በአምላኬ በእግዚአብሔር እጅ በረታው። ከእኔም ጋር እንዲወጡ ከእስራኤል ዘንድ አለቆችን ሰበሰብ።